አብርሃም ከአዲሱ ፍቅረኛ ጋር መጥተዋል። በህግ መጠየቅ አለበት። ሴት ልጅ መቀያየር መድኃኒት እንደ መቀያየር አድርጎታል። ሴት ልጅ መድኃኒት አድርጎታል። ሴት መቀያየር ጅልነት ነው እንጂ እውቅና አይደለም። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የዘህራ ቤተሰቦች እንዴት ናችሁ? ሰላም ፍቅር አብዝቼ ለእናንተ ተመኘሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁ ላይ ኮሜንት አስቀምጡልኝ። አብርሃም ከአዲሱ ፍቅረኛ ጋር ለህዝቡ ለማስተዋወቅ ይዞ መጥተዋል። ሴት ልጅ መድኃኒት አንድ ሰው ካመመው መድኃኒት ያ መድኃኒት ካልተሻለው መድኃኒት ይቀያይራል አይደለም? በቃ አብርሃም ልክ እንደ መድኃኒት አድርገዋቸዋል ሴቶቹ ማለት ነው። ሴቶቹም ደግሞ ግርም የሚለኝ ነገር ሴት ወንድ ላይ ሄደው ማፍጠጣቸው። አግብተዋል፣ ወልደዋል፣ ፍቅረኛ አለው ለሶስተኛ ጊዜ ፍቅረኛ ህዝቡን ለማስተዋወቅ። እኔ የምለው እኔ በእናንተ ምን ልንማር ነው ይሄን ቪዲዮ የምመለከተው? አላቅም። ምን እንማራለን በእናንተ? ዝሙትን ማስፋፋትን ወይም ሚስቱን ትቶ ልጁን ትቶ ከሌላ ሴት ጋር መማገጥን ምን ያስተምራል? ቆይ እኔ ግራ ገባኝ እኮ። ሰው በአንድ ሴት አይረካም? በአንድ ሴት አቅሉ አይቀመጥም? ኮሜንታተሮች እጅግ በጣም ተቆጥተው ከላይኩ ይልቅ ኮሜንት በጣም በዝቷል። አንተ ቆሻሻ፣ አንተ የዘቀጥቅ፣ አንተ ዝሙተኛ፣ አንተ ሴተኛ አዳሪ የሚሉ እጅግ ብዙ ኮሜንት። ምን ላንብብ? 800 ላይክ ነው ያለው። ኮሜንቱ ግን 1400 ኮሜንት አለ። ያ ኮሜንት ሳነብ ውዶችዬ የተሰማኝ ስሜት ትክክል እኮ ነው። አንድ ሴት መድኃኒት አይደለችም ምትቀያይራት። ያ ሴት ክብር አላት። ያ ሴት እናት ናት። ያ ሴት አገር ናት። ያ ሴት እህትህ ናት። ብዙ ነገርህ ናት። ነገር ግን አንተ እንደ መድኃኒት አድርገህ ሴቶቹ ትቀያይራቸዋለህ። በነገራችን ላይ እኔ የምለው እንደውም ሙስታሂል እኔ ሄርሜላን በምንም ተአምር በምንም ሁኔታ ሄርሜላን አይተዋትም ብዬ ነበረ ማለት ነው። ነገር ግን ዞሮ ይሄ ነገር ተፈጠረ። አይገርምም? አያሳዝንም? አያስጠላም? በአንድ ሴት ላይ መርካት እያለ ኧረ አውዙ ቢላ። እሺ እኛ ከእናንተ ምን ልንማር ነው? ይሄ ቪዲዮ የምትቦስቱልን እኮ ግራ ገባኝ። እኔ ከስድብ ታያለህ ዛሬ የምትለቀው ቪዲዮ እውነት በአዲስ ነገር ጠብቁኝ ብለሃል። ግን አብዛኛው ኮሜንት ወላሂ ገብታችሁ ብታነቡ አብርሃም ቤት አብርሃም ለህግ ይቀረብ ነው እየተባለ ያለው። አብርሃም ምን አረገ? አብርሃም እኮ ምንም አላደረገም። ሴቶቹ ናቸው። ሴቶቹ ብር ያለው ወንድ፣ ዝና ያለው ወንድ፣ ታዋቂ የሆነ ወንድ፣ የራሱ ስራ የራሱ መኪና ያለው ወንድ፣ የራሱ ቤት ያለው ወንድ ሲመጣላት ታዲያ ወደ ኋላ ታፈግፍግ እንዴ? አታፈገፍግም ሴቷ ራሱ። ምክንያቱም የተዳደለ ወይም ታድሎ የመኖር ስለምታስብ። ግን ተድላድላ ሳይሆን የምትኖረው ተዘቅጣ ነው። በእርግጠኝነት የሴቶቹ ወይም በአንድ ቀን የሚጥልህ አይመስልህም እንጂ በደንብ ነው የሚጥልህ። ጠብቅ፣ ዋጋህን ታገኛለህ በእርግጠኝነት እያሉ ኮሜንት ስር እጅግ በጣም እንደዚህ የሚሉ ኮሜንታተሮች አሉና በነገራችሁ ላይ ባሰድቡትም አብርሃም ያ ነው። ለቤተሰቦቹ ክብር የሌለው ወንድ ለእናንተ ወይም ደግሞ ለሚዲያው ክብር ያስቀምጣል ብዬ አልገምትም በበኩሌ። ስለዛ ለቤተሰቦቹ ለእናት ለአባቱ ለእህት ለወንድሙ ክብር የሌለው ለትልቅ ለትንሽ ክብር የለውም አብርሃም። ትናንትና እውነትም ክብር ቢኖረው በዳኒት የተሰራ ቪዲዮ ቀጥ ሲያደርገው ወንድሙ ታላቁ ወንድሙ እሺ ብሎ ይተው ነበረ። ነገር ግን ሄርሜላ ስለምትጨቃጨቅ አንድም ቀን ደስተኛ ሆኜ አላቅም ከሷ ጋር። ይሄ ሁሉ ደስታ ይሄ ሁሉ ፍቅር የነበረው ውሸት ነው ማለት ነው። ከሷ ጋር ደስተኛ አልነበርኩም። ከሷ ጋር ሁሌም ጭቅጭቅ ነበረ። አምነህበት ወደህ ነው ፈቅደህ ነው ቀለበት ያሰርክላት። ሴት ልጅ ያንተ መጫወቻ ወይም ደግሞ ያንተ እንትን አይደለችም። ሀቂቃ እስኪ እውነት ከሆነ እቺ ልጅ ራሱ እውነት የምታመጣት እቺ ልጅ እስኪ እውነት ወደ ትዳር በቃ ሚዲያ ሳታወጣ እስኪ ወደ ትዳር አስገባት። አትችልም። ምክንያቱም አንተ ተውቅና ስለምትፈልግ